ከእለት ወደ እለት እየተበራከተ የመጣውን የአስገድዶ መድፈር ወንጀል ለመከላከል ሁሉም በአንድ አስቦና በአንድ መክሮ ሊነሳ ይገባል። ቀጣዩ ዝግጅታችን በዚህ ሐሳብ ዙሪያ ሰፊ ማብራሪያ የሚሰጡን አንድ እንግዳ ይዘን ቀርበናል። እስከዛው በየቤታችሁ በካቴና የዩቲዩብ ቻናላችን እየተወያያችሁ አስተያየት እንድትሰጡን እንጋብዛለን። ወደ ሰንበት እንግዳችን እናልፋለን። ሰላም ጤና ይስጥልኝ የተከበራችሁና የተወዳጅ ተመልካቾቻችን እንደምን አርፍዳችኋል። ይህ የሰንበት እንግዳ የተሰኘው ዝግጅታችን ነው። እንደ ወትሮ ሁሉ ዛሬም ልዩና የተከበሩ አንድ እንግዳ ይዘን ቀርበናል። እንግዳችን ወይዘሮ ማሪያ ሙኒር ይባላሉ። የሴቶች ማረፊያና ልማት ማህበር መስራችና ዳይሬክተር ናቸው። እንዲሁም የህግ ባለሙያ ለ20 ተከታታይ ዓመታት ከ35,000 በላይ የተለያዩ ጥቃት የደረሰባቸው ሴቶች እንዲያገግሙና ህብረተሰቡን ተቀላቅለው ተስፋ ያላቸው አምራች ዜጋ እንዲሆኑ በማድረግ በኩል ከፍተኛ ድርሻ እየተወጡ ያሉ እጅግ ውድና ብርቅ ኢትዮጵያዊ ናቸው። ወይዘሮ ማሪያ በቅድሚያ እንኳን ደህና መጡ። እንግዲህ በተለይ ከቅርብ ጊዜያት ወዲህ እኛ ፕሮግራሙን ከጀመርን ቆይተናል። ኖርማሊ በእድሜያችን ብዙ ነገር አይተናልና ይሄ የአስገድዶ መድፈር ወንጀልና በሴቶች ላይ የሚፈጸም ጥቃት በመጠንም በአይነትም በጭካኔም በእድሜም ብዛት በጣም እየጨመረ የመጣ ያለ ይመስለናል። ለምን ሁሉ ጊዜ በየሳምንቱ ዜናዎችን ስለምናይ ማለት ነውና ድሮ አልፎ አልፎ የሚሰሙ ነገሮች አሁን በግልጽና በተደጋጋሚ እየተሰሙ ናቸው። እንደው ለነዚህ መበራከት ሁልጊዜ ችግሩ ሊቆም ያልቻለበት ምክንያት እርስዎ ለረጅም ዓመታት በዚህ ጉዳይ ስለሰሩ ምንድነው ብለው ያስባሉ? እንግዲህ ምክንያቶቹ ብዙ ናቸው። እርግጥ በእጅ ጥናት አድርገን ያመጣነው የያዝነው በእጃችን ባይኖርም በብዙ ምክንያት ይመጣል። አንደኛ ምናልባት አብረንም ነበር ለረጅም ዓመት ድሮም በፖሊስም ሲሰራ የነበረው ከ2001 በፊት በጣም በበርካታው ነበር በዘመቻ መልክም የሚሰራው። ኤንጂኦዎች በጣም ኃይለኛው ይሰራሉ። የህግ ባለሙያ ሴቶች ማህበር ህግ እስከ ማስቀየር ድረስ የወንጀል ህጉን የቤተሰብ ህጉን እንደገና ደግሞ በየቦታው በየታች ድረስ ተወርዶ በጣም ይሰራል እና በጥቃት ላይ ላለው ትምህርት ይሰጣል። ህብረተሰቡም እንዲሳተፍ ይደረጋል። በ2001 ዓመተ ምህረት ህግ ወጣ እና በመብት ላይ መስራት አትችሉም፣ ኤንጂኦዎች የውጭ ገንዘብ አግኝታችሁ መብት ላይ መስራት አትችሉም። ይሄ ምንድን ያጠቃልላል? እንግዲህ ስለ መብት መናገር አትችሉም ተብሎ በአንድ ጊዜ ነው ፍሪዝ የተደረገው። ያ ሁሉ ኤንጂኦ ወደ ታች ወርዶ እንዳይሰራ ነው የተደረገው እና ያ የተጀመሩት ነገሮች በሙሉ እንዲህ በተንጠልጠል ነው የቀሩት። በጣም ሆት ነበረ። ትዝ ቢልህ ሪፖርት በደንብ እንዲህ በጣም የሚሰሩ በየቦታው የምንሰማቸው በጣም ብዙ ነገር ነበርና አሁን የግዴታ ኤንጂኦዎች ወደዛ ይሄ ሁሉ ኤንጂኦ ሲከለከል ወደ ሰርቪስ ላይ ብቻ እንዲሰጥ ስለ መብት እንዳይናገር አፍ ነው ተለጎመ። በቃ ይህ አድቮኬሲውን እንትኑ ስራዎች ተቀዛቀሱ። አሁን እየተቀዛቀዙ መጡ። አሁን ደግሞ እየተሰባሰብን በፊትም ነበረን የሴቶች ጥቃት ጂቢቪ ካምፔን ብለን በጥቃት ላይ እንደ ካምፔን እንደ ቅስቀሳ የምንሰራው ብዙ ሆነን አንድ ላይ ብዙ ድርጅቶች በጋራ የምንሰራው ነበር። ያ ግን ቆም ብለህ ስታየው መቼ ነው? በ16 ቀን እንቅስቃሴ ውስጥ ብቻ ነው። ወይም አንድ ነገር አንዷ ሴት ላይ ይፈጸምና ያኔ ወተን በቃ በህብረት መጮህ ይህን በህብረት እንዲህ ማድረግ ስራ ላይ ነበርና አሁን ያንን አሁን ደግሞ እንደገና እንደ አዲስ በአዲስ መልክ እየጀመርነው ነው። ለምን ተጠናክረ ውጤት ያለው ስራ እንስራ የሚለውን አንድ ላይ ይቅርታና ወደ በኋላ ላይ ጥያቄ ያዘጋጀሁት ነበር። በተለይ አንድ ነገር ሲፈጠር ነው ብዙ ጊዜ እኛ ፖሊስ ፕሮግራም በነበርንበት ጊዜ እናውቃለን። አንድ ህፃን ተደፍራ ተገደለች ወይ ምናምን ሲባል ሀገር ይወጣና ሆ ብሎ ሻማውም ይበራል ምኑም ይበራል። ዘላቂ መፍትሄ የተገኘለት ይመስል ኔክስት ዴይ ያ ሁሉ ሻማውም ይጠፋል፣ ስብሰባውም ይበተናል። እንደዚህ አይነት ነገሮች ናቸው። ስለዚህ ይሄ መሆኑ ጥናትን ባይደረግ አንዱ ምክንያት ሊሆን ይችላል ተብሎ ሊወሰድ ይችላል። መዘናጋቱ የአንድ ወቅት ዘመቻ የአንድ ወቅት ካምፔን ሆኖ መቅረቱ። አዎ እሱም እንግዲህ ጥቃት 365 ቀን ውስጥ ይደርሳል። የተወሰነ ጊዜ ብቻ አይደለም እና ሆይ ይባላል ይቀራል፣ ሆይ ይባላል ይቀራል። ይሄ በጣም ትልቅ የገደለን ነው አንዱ ነው። ሌላው ደግሞ የሶሻል ሚዲያ ነው። በጣም አሁን ወደ ጥያቄያችን ስንመለስ በሶሻል ሚዲያው የሚተላለፉ ነገሮች በጣም
ህዝቡን ወደ መጥፎ እየመር ጥሩም አለ ጥሩ በሶሻል ሚዲያ ጥሩ መልእክት ታገኛለህ ጥሩ መረጃ ታገኛለህ በዛው ልክ ደግሞ አሁን ያለው በተለይ ወጣቱ በቃ አይኑ ስኪል ድረስ ነው እዛ ላይ ነው ያለው እና የሚመልጡት መልእክቶች ለምሳሌ አሁን ስለ ጥቃት እኔ አንዲት ልጅ ተጎድታ ምንን ብናወጣ አንድ ሁለት ሰው እዛ ላይ ድጋፍ ይሰጥና አንድ ሰው ኔጌቲቭ የሆነ መጥፎ ነገር ይጽፋል እሱን ይከተሉና ፐርሰናላይዝ ሁሉ እኛን መስደብ ሴቱን መስደብ በቃ መስመሩን ያስቱታል እና ብዙ ተከታይ አግኝተው እነሱ ገቢ ምንጭ ነው የሚፈልጉት ወሬውን ነው የሚፈልጉት እና ይሄ የሶሻል ሚዲያው በጣም እየጎዳ ነው በጣም እየጎዳ ነው ይሄም አንዳለ ደግሞ አሁን ዲጂታል ቫዮለንስ እየተባለ ይሄ የሚሰራው በጣም በሚያሰቅቅ ሁኔታ ነው ሴቶች ላይ እየደረሰ ያለው ጓደኛዋ ሊሆን ይችላል ወይ ምን ሊሆን ይችላል እና እሷን ፎቶግራፍ አልፈልግህም ወይ ልትለው ትችላለች በአንድ መንገድ ብቻ የስም ማጥፋት ነገሮች አሁን ቴክኖሎጂው ትምብሏል የፈለጉትን ነገር ይሰሩበታል ያንተን ፎቶግራፍ ያንተን ፒክቸር ካገኙ የፈለገውን ነገር ይሰራልና ይሄ ሁሉ የሴቶች ላይ በቃ ይሄ ሁሉ አስተማሪ ሆነ ብዙ ነገር ያስተማረ ነው የቤተሰብ ነገር ደግሞ መጣ ልጆች እንደልባቸው ሞባይል ስልክ ይሰጣቸዋል እንደፈለጉ ኢንተርኔቱን ያገኛሉ ህፃናት ላይ ኮንትሮል የሚደረግ ነገር የለም ወጣቶች ላይ ኮንትሮል የለም ሁሉንም ነገር ለዚህ ወጣት ደግሞ አዲስ ነገር ሲያይ ልሞክር ነው አይደለም እንዴ እና እነኚህ ሁሉ ነገሮች ተደራርበው እሱንም ሀይ የሚል የለም የሚሰራ ክፍል ቢኖር ይጀምራል አይቀጥልም ለምሳሌ በእንጆ ምን በጀት ሲገኝ ገንዘብ ሲገኝ አንድ ጊዜ ይሰራል በተለይ ቅስቀሳ ምናምን አንዴ ተሰራና ታቆመዋለ በቃ አይቀጥልም እነኚህ ነገሮች በጣም እየተስፋፉ ከቤተሰብ ኮንትሮል ማጣት እና መማሪያ የሚሆኑ ነገሮች ብዙ የሉም አሁን ትንሽ ብቅ ያለው ወይ ላይብረሪ ምናምን አንዳንድ ነገር ብቻ ብቅ ያለው ይሄ ነገር የለም ልጆች የሚያርፉበት ቦታ የለም የሚውሉት የት ነው ጫት ቤት ሐሺሽ ቤት ምናምን ቤት አይደለ እና እንደዚህ አይነት ነገሮች ውስጥ እየተገባ ወጣቱ በኩልም የተለየ ነገር አሁን ጥቃቶች አይነቶች እናያለን ጥቃት ድሮም ነበር አይደል እንዴ ለሱም ነው የተቋቋም ነው ይሰራል አይነቱ የተለየ ነው በቤተሰብ በኩልም ተፈጽሞም ድብቅ ነበር ሚስጥር ነው አሁን ግን መውጣት ጀመረ አሁን ፖሊስ ይሰራል ሴቶች በሴት ላይ የሚሰሩት ልጆችም ይሁኑ ሌሎችም ይሰራሉ ትምህርት ቤት ላይ ይሰራል አሁን ያ ትምህርት ቤት ላይ እንሰራል እነኚህ ጥቃቶች አሁን ሪፖርት መደረግ ጀመሩ እየወጡ ወደ ህዝብ ሚዲያም ራሱ የተወሰነ ጊዜ ነበር የሚያራግበው አንዳንድ ነገር ያራግባል ከዛ ይጠፋል አሁን ግን ሚዲያውም ለዜናው ሲል የሚከታተል አለ ትክክለኛው ሐቁን የሚያመጣም አለ ሶሻል ሚዲያውም ያመጣዋል ምን ይላል እነኚህ ነገሮች እንግዲህ አሁን እየጎሉ መጡ መውጣቱን እኛ እንጠላው ምክንያቱም ተደብቆ ከሚቀርብን ቢወጣ ነው የሚሻለው እየወጣ መረጃ ማስተማሪያም ይሆናል አይነቱ ግን እየከፋ መጣ ድሮ የሌላ አይነት ጥቃት ነው አሁን በጣም የሚያሰቅቅ በግሩፕ ተደርጎ የግድያው እኛ ጋር አሁን ብዙ የሚያሰቅቅ ነገሮች እናያለን እና እነኚህ ነገሮች ግን በቃ በምን መጡ በእነኚህ ሁሉ ምክንያቶች ሀይ የሚል ስራውን የሚሰራ ክፍል የለም በደንብ እንዲጀምሮ የሚጨርስ የለም የሚጀመረውንም እንድች ኮርኮም እየተደረገ ገና ወጣ ስትል በሚዲያ ብቻ 30 ነገር ነው የሚተቸው አንድ ሴት ላይ መጀመሪያ አሁን አበራሽ ምናልባት ምሳሌ እናት አይኗ እንትን ያለው አበራሽ አይን ጠፍቶ በጣም ነበር ሁሉም ሰው የተቆጨውና እኛም ፍርድ ቤት ሁሉ ከፍርድ ቤት ልንባረር ሁሉ ነበር ፍርድ ቤት እየሄድን ስንከታተል እና አሁን እሷን ወዲያው ቀይረውት የሚዲያ ሰዎች በቃ ለዚህ የተዘጋጀ ኃይልኔ አንዳንዴ ያለ ይመስለኛል አንድ ነገር ሲመጣ ያንን ወደንቲ ለመጣል የሷን ዲሃርጋው ገንዘቡን በልታው እንዲብላው ብሎ ያንን ታሪክ ዳይቨርት በቃ ለመቀየር የተዘጋጀ እኔ እንደው በኃይለኛው ግሩፕ ያለ ይመስለኛል የሚጽፈው ብቻ አይደለም አንዷ ተገደለች በጠራራ ፀሐይ ቦሌ መንገድ ላይ በጥይት ባሏ ገደላት ልጆቹን ስላላሳየችው ነው ልጆቹን እንዲከልክላው እንዳይ በቃ ይሄ የሚሰጠው ምክንያት መገደሉ ይገባታል ወደሚለው እንግዲህ እነሱ ፈራጅ ሆኖ አንድ ሰው በቃ ምንም ነገር ቢኖር ለመግደል ወይም ያንን አይነት ጉዳት ለማድረስ ምን መብት ሰጠው አይደል እንዴ ህግ አለ ፍርድ አለ ምን አለ አልፈ በራስህ እርምጃ እየወሰድክ እንደገና እርሱ እርምጃ መውሰዱ ሳይበስ ሌላው ደግሞ ከስር ድጋፍ ልክ ነው የማረጉ ልክ ነው የሚል አካል እኔ እንደው በጣም በዚህ ላይ የሚሰራ የሚዘምት አካል ያለ ይመስለኛል
የተለያዩ ናቸው ምክንያቶቹ በጣም ብዙ ናቸው። እስቲ ወደ ሌላ ዝርዝር ጉዳይ ከመሄድ በፊት እንግዲህ ለ20 ዓመታት ተከታታይ ዓመታት በርካታ ከ35,000 በላይ ሴቶች ተስፋ ከቆረጡበት ከወደቁበት ተነስተው ሰው እንዲሆኑ በማድረግ በኩል ከፍተኛ ድርሻ ያለው አንቺና ማህበረሽ ማለት ነው። ስለዚህ እንደው ይሄ ነገር ምንድነው የገፋሽ ምክንያት ወደዚህ አይነት ነገር ለማምጣት? ወይዘሮ ማርያም እንግዲህ እንደምታውቀው እኔ ፍርድ ቤት ዳኛ ነበርኩ ረጅም ዓመት የቤተሰብ ችሎትም ወንጀል ችሎትም ሰርቻለሁኝና ሁልጊዜ ሴቶች ወደ ፍርድ ሲመጡ ማለት ነው ብር ስለሌላቸው ጠበቃ መክፈል አይችሉም። ሌላው ወገን ግን ጠበቃም ይዞ ነው የሚመጣው። አሁን ምክር አገልግሎት ሲሰጥ የሚመጡት ሴቶች በቃ ከባል ተጣልተው ሊሆን ይችላል፣ ልጆች ተደፍረው ሊሆን ይችላል፣ በአባት ተደፍረው ይሆናል። ፖሊስ ደግሞ መልሶ እዛ ቤት መመለስ አይችልም። ብዙ የምናየው ነገር አለ። የህግ ምክር እንሰጣለን፣ ፍርድ ቤት እንልካለን። አንዳንዴም ወክለናቸው ደግሞ ፍርድ ቤት በነፃ እንቆማለን፣ ቆመን እንከራከራለን። ይሄ እየተሰራ ግን አንድ ክፍተት አለ። የት ነው የሚሆኑት ሰዎች? ሴቶቹ ከቤት ውጭ ናቸው። ደግሞ የምናየው ነገር ምንድነው? አንዲት ሴት ጉዳት ሲደርስባት ይዛ የምትሄደው ንብረት ቢኖር ልጅ ነው። በቃ ልጇን አንጠልጥላ ነው የምትወጣው። በቃ ከልጆቿ ጋር ነው። ከዛ ዘመድም አያስገባ ከልጅ ጋር ታረቂ ነው የሚለው፣ ግቢ ነው የሚለው። የስጧን ቁስል የሚያውቅ የለም። ገንዘቡ ይዛ አትወጣም። ሀብታምም ሆና እኮ ባዶ እጇን ልትሆን ትችላለች። ከክልልም ይመጣል። ከክልል በጣም ይመጣል። ከየቦታው ይመጣል። አግብቷት ያመጣው ከክልል ያመጣታል። እዚህ ዘመድ የላት የምትጠጋበት ከልጅ ጋር። ልጁን ደፍሮ እናት ወይም ትሆናለች በዚህ ጉዳይ ጣልቃ ገብታ ጉዳዩ የሚጀመረው ተመልሰው እዛ ቤት መግባት ላይ ይቻል ይችላል። አሁን አንድ ሴት አረብ ሀገር ሄዳ እየሰራች እዚህ ለባሏ ብሩን ትልክለታለች። የእሱ ወላጆች ቤት ውስጥ ነው ቤት ያላቸውና 3 ሴት ልጅ ጥላ ነው ሄደችው እሱ ጋር። ያ ሰው ልጇን የመጀመሪያ ልጁን ደፈረ በተደጋጋሚ፣ ሁለተኛዋን ደፈረ፣ ሶስተኛውን እየሞከረ ነው። እሷ ድገት መጣች። እንግዲህ የተከበራችሁ ተመልካቾቻችን ከወይዘሮ ማርያም ሙኒር ጋር ያደረግነው ውይይት በዚሁ አላበቃም። ሳምንት ተከታዩን ክፍል ይዘን እንቀርባለን። እናመሰግናለን።